እኛ በምንኖርበት ሀገር አንድ ሼኽ አሉ። ሰዎቹም ወልይ ምርጥ የአላህ ባሪያ ናቸው ብለው ያምናሉ። በዚህም ምክንያት እሳቸው የሚያደርጉት ዱዓ አላህ ይቀበላቸዋል በማለት ከተለያዩ ሀገራት ሰዎች ሲተምሙ የተለያየ ሐጃ ሲኖርባቸው በዚያራ መልክ የተለያየ ስጦታ እየያዙ ይሄዳሉ። በእሳቸው ሰበብም ብዙ የታመመ ድኗል ብለው ያምናሉ። እዛ ከተሄደ በኋላ ዱዓ ይደረጋል። ጫት የተቃመ በጀማዓ ሶላዋት ይባላል። የሄደው ሰው ደግሞ አሚን ይላል። ሰዎችም እኛ እሳቸው አሉልን ዱዓ አድራጊ እሳቸውን ይዘን ምንም አንሆንም ይላሉ። ይህ ተግባር እንዴት ይታያል? በነቢያቶች በወልዮች ተወሱል ይቻላልን? የሚል ጥያቄ። ይህ ሰዎች ላይ ወሰን ማለፍ ነው። እሳቸው ካሉልን ምንም አንሆንም አይባልም። አላህ ተባረከ ወተዓላ ካለልን ነው ምንም አንሆንም የሚባለው። ሰዎች ግንኙነታቸውን ማድረግ ያለባቸው ልባቸውን ማንጠልጠል ያለባቸው ጌታቸው ላይ ነው። እሳቸው ሰው ናቸው፣ ነገ ሊሞቱ ይችላሉ። ፈተወከል ዐለል ሐይ አለዚ ላ የሙት ነው የሚለው ቁርአኑ። ሕያው በሆነው መቼም በማይሞተው በአላህ ላይ ተመካ ነው የሚል። አጠገባችን ያለ አላህን የሚፈራ ተቅይ ነው፣ ሷሊሕ ነው፣ ዱዓው መቅቡል ይሆናል ብለን የምናስበውን ሰው ዱዓ አድርግልኝ ቢባል ችግር የለም። ይሄን የሚያሳዩ በርካታ ደሊሎች አሉ። ነገር ግን አንድን ሰው ዱዓ ለማስደረግ ሐጃ አለብኝ ብሎ ከአንድ ሀገር ወደ ሌላ ሀገር መሄድ አይቻልም፣ ክልክል። ማንኛውም ሐጃ ያለው ሰው ራሱ እጁን አንስቶ ጌታውን መለመን ይችላል። አላህ ተባረከ ወተዓላ ጠይቁኝ እሰጣችኋለሁ አደርግላችኋለሁ ብሏል። በሰው አስጠይቁኝ አላለም። እንደው በራሳችን ዱዓ ከማድረጋችን ጋር እንደ ተጨማሪ ሷሊህ የሆነን ሰው ዱዓ አድርግልኝ ብንል ያን ያክል ችግር አይኖረውም። እንደው ዱዓ አድርግልኝ ስንል እሱ ለኛ ዱዓ ሲያደርግ ስለሚጠቀም እሱንም ጭምር መጥቀም አስበንበት መሆን አለበት የሚል ቀይድ ያስቀመጡ ዑለሞች እንዳሉ ሆነ ለአላህ ወልዮች እንዳሉት ነዓም እናምናለን። ነገር ግን የአላህ ወልዮች አላህን የሚፈሩ ነቢይን የሚከተሉ ናቸው አለይሂ ሰላቱ ወሰላም። ሰዎች ወልይ ያሉት ሁሉ ወልይ አይሆንም። ወልዮች እነማን እንደሆኑ አላህ ቁርአን ላይ ነግሮናል። አላ ኢነ አውሊያ አላህ ላ ኸውፉን ዐለይሂም ወላ ሁም የሕዘኑን አለዚነ አመኑ ወካኑ የተቁን ብላ። ትክክለኛ ወልዮች ማለት በአላህ የሚያምኑ በነቢይ የሚያምኑ አላህን የሚፈሩ ሽርክን የሚጠነቀቁ ናቸው። በነቢይ ሱና መሰረት የሚመሩ ናቸው። ተሰብስበው ጫት መቃም፣ ጫትን ከዱዓ ጋር ማያያዝ፣ በጋራ ተሰብስቦ ሶላዋት ማውረድ ቢድዓ ነው። ነቢ ዓለይሂ ሰላቱ ወሰላም በዚህ መልኩ ዱዓ አላደረጉም። በዚህ መልኩ ከሷሐቦቻቸው ጋር ተሰብስበው አንዱ እየመራ ሌላው እየተከተለ እየተቀበለ ሶላዋት አላሉ። ጫት መቃሙም ጫት ካለው ጉዳት አንጻርም ወንጀል ነው፣ ክልክል ነው። ጭራሽ ደግሞ ጫት ከዱዓ ጋር ከተያያዘ ነገሩ ከሸሪዓ የወጣ ይሆናል፣ ቢድዓ ይሆናል፣ የዱዓን አደብ የጣሰ ይሆናል። ሰዎች ባደረጉትና ሰዎች ባገኙት ውጤት መሰረት አይደለም እኛ ነገሮችን ምንለካው። የምናደርገው ምንተው የሰዎች ንግግርና ድርጊት ሁኔታ በሱና ነው የሚለካው፣ በሱና ነው የሚመዘነው። ቁርአን ሐዲስ ላይ እንዲህ አይነት ነገር ካለ ከተፈቀደ መልካም እናደርጋለን። ቁርአን ሐዲስ ላይ እንዲህ ነገር ከሌለ ነብዩ ሱሐቦች ካላደረጉ ሰዎች የፈለጉትን ያክል ቢያደንቁት ቢደነቁበት ውጤት ያገኘንበት እንኳ ቢሉ እኛ እናምንበትም። ሰማይ ላይ ሲበር እንኳ ብናይ አንድን ሰው ድርጊቱ ግለሰቡ ከሱና ከቁርአን የራቀ ከሆነ ሰማይ ላይ ሲበር ስላየነው ጥሩ ሰው ነው፣ ትልቅ ሰው ነው፣ ከራማ አለው፣ ወልይ ነው አንልም። ትልቁ ከራማ ትልቁ ወልይነት በሁሉም ሁኔታዎችን ስራዎቻችን ላይ ቁርአንና ሐዲስን መሰረት አድርጎ መሄድ ነው። ስለዚህ እንዲህ አይነት ቦታ ከመሄድ መታቀብ ያስፈልጋል። በነቢዮችና በወልዮች በዱዓቸው ተወሱል ማድረግ አሁን ይቻላል፣ ችግር የለም። ነቢዮች በህይወት ካሉ ሷሊሖች ደጋግ የአላህ ባሮች በህይወት ካሉ ዱዓ አድርጉልኝ በሚል እነሱ በሚያደርጉት ዱዓ ሷሊሕ ስለሆኑ አላህ ሊቀበላቸው ይችላል ብለን አላህ ይቀበላቸዋል ብለን ተወሱል ማድረግ እንችላለን። እነሱ ሩቅ ከመሆናቸው ጋር አሊያ ደግሞ ከመሞታቸው ጋር አላህም በእነሱ ይሁንብህ እያለን እየጠየቀን ተወሱል ማድረግ አይቻልም፣ ቢድዓ ነው፣ ወደ ሽርክ የሚወስድ መንገድ ነው። አሻሂድ ይሄ ሰዎች ላይ ወሰን ማለፍ ነው። ግንኙነታችን ከአላህ ጋር ቀጥታ ልናደርገው ይገባል። ለሰዎችም ፈተና ልንሆን አይገባንም፣ በሰዎችም ልንፈተና አይገባንም። ሌላኛው ጥያቄ እናቴ በጣም ያማታል፣ ህመሟ ቤቷ ውስጥ ስትሆን ነው። ከቤት ከወጣች ዓመት ከ6 ወር ሆናት። ቤት ስትሆን ሆዴ ይሸበራል፣
አልቀሽ አልቀሽ ጩሂ ጩሂ ይለኛል ትላለች። አንዳንዴም ሰዎችን የምትማታበትና ከቤት ውጡልኝ ትላለች። እቤት ስትሆን ነው ይህ ነገር የሚፈጠረው። ስትወጣ ደህና ትሆናለች እና